መጽሐፋችን ዜና እስክንድር የሚባል መጽሐፍ ነው። ወደ አንድ አስፈሪ ዓለም ውስጥ ገባ። ግማሹ ፊታቸው እንደ ውሻ የሆነ ይላል፣ እሳቱን እንደ ውሃ ይጠጡ ነበር ይላል። በጣም የሚገርም ነው። የሚኖሩበት ዓለምስ ምን ይመስላል? በመጨረሻው ዘመን መጥተው ይፋለማሉ እና እነዚህን ፍጥረታት እግዚአብሔር ሰወራቸው ነው የሚለው። ተደብቆ የሚያመልጣቸው የለም። እነዚህ ከወጡ ሰው አይተርፍም። ስለ ኤሊያኖች ቀደምት ኢትዮጵያውያን ያውቁ ነበር ወይስ አያውቁም ነበረ? ዜና እስክንድር የሚባል መጽሐፍ ነው። በዚህ መጽሐፍ ውስጥ ብዙ አስደናቂ ነገሮች ተጽፈው ይገኛሉ። ስዕላዊ በሆነ መግለጫ በጣም በሚያስደንቅ እጹብ በሚያሰኝ ሁኔታ ከዚህ ዓለም ወጥቶ ሌላ ዓለም ውስጥ ገብቶ በሌላ ዓለም ውስጥ የሚገኙ ፍጥረታት ምን አይነት እንደሆኑ የሚናገር መጽሐፍ ነው። በዚህ መጽሐፍ ውስጥ ከተካተቱት ነገሮች ውስጥ የተወሰኑትን ወስደው በብዙ ቢሊዮን የሚቆጠር ገቢ ያገኙበትን ፊልም ሰርተውበታል። ዘመናዊው የሆሊውድ ኢንዱስትሪ ምድራዊ ነገሮችን እየተወ ወደ ሌላ ዓለም እየተሻገረ ያንን ፊልም በመስራት ላይ ነው አሁን እያተኮረ ያለው። ረቂቅ የሆነውን ዓለም በመፈተሽ በምድር ያልታየውን ዓለም በመፈተሽ እሱን ነው ፊልም እየሰራ ያለው። እንግዲህ ዜና እስክንድር ላይ ደግሞ በተለየ ዓለም ውስጥ የሚኖሩ ምን አይነት ባህሪ ነው ያላቸው፣ ምን አይነት ጠባይ ነው ያላቸው፣ ምን አይነት ግብር ነው ያላቸው፣ የሚኖሩበት ዓለምስ ምን ይመስላል የሚለውን በስፋት የሚተርክ መጽሐፍ ነው። በውጭው ዓለም በምን አይነት ፊልም ተቀየረ ሐሳቡን ይወስዱና ከሱ ጋር አጠጋግተው ነው ፊልም ሲሰሩ የተመለከትናቸው። በጣም ብዙ ሀብት አለ ሀገራችን ውስጥ፣ ብዙ ሊነገር የሚችል ባህላችን በራሱ ብዙ ፊልም የሚወጣው ነው። ፍልስፍናችን በራሱ ብዙ ፊልም ሊወጣው የሚችል ነው። ታሪካዊ ቦታዎቻችን ብዙ ፊልም ሊወጣቸው የሚችሉ ናቸው። በተለይ ደግሞ የቀደሙትን መጽሐፍት መመርመር ከያዝን በጣም ብዙ አስደናቂ ፊልሞችን ልናመርት እንችላለንና ብትጠቀሙባቸው መልካም ነው የሚል መልእክታችን ዛሬም ይድረሳችሁ። ያዘጋጀነው ዶክመንተሪ አለ፣ እሱን እንድትከታተሉ እጋብዛችኋለሁ። እስቲ በኢትዮጵያ ዶክመንት ውስጥ በርካታ ነገሮች ተጽፈዋል። እኔ ሁለቱን ነው ላነሳላችሁ የምችለው። አንደኛው በመዝገብ ደረጃ የተጻፈውን ወይም በብራና ደረጃ የተጻፈውን፣ ሁለተኛ ደግሞ በስዕል ደረጃ የተሳለውን አነሳላችኋለሁ። እንግዲህ ሶስት አይነት የግዕዝ መጻሕፍት አሉ። አንደኛው ክታብ ወይም ጥቅል ይባላል። ስክሮል ማለት ነው። በጥቅል መልኩ የሚገላለጥ ነው። አንዱ ብራና ነው፣ እንደ መጽሐፍ ያለ ተለቅ ያለ ነው። አንዱ ደግሞ ስንሱል ይባላል፣ እንደዚህ የሚያያዝ ነው። በሶስቱ መልኩ የግዕዝ ጽሑፎችን እናያለን እና ስለ ኤሊያኖች ቀደምት ኢትዮጵያውያን ያውቁ ነበር ወይስ አያውቁም ነበረ? ጽፈው ነበር ወይስ አልጻፉም ነበረ የሚለውን ነገር ስናይ ሁለት ዶክመንቶች ወስዳችኋለሁ። ዜና እስክንድር በጣም ትልቅ የብራና ጥንታዊ መጽሐፍ ነው። እኔ ሁለት ትልልቅ መጻሕፍት የእስክንድር መጻሕፍት አሉኝ። አንደኛው መጽሐፍ በጣም በስዕል ያሸበረቀ ነው። ሁለተኛው ደግሞ ጽሑፍ ብቻ የያዘ ነው። እንግዲህ ስለ ኤሊያንስ እስክንድር እንዲህ ይላል። አንድ ቀን ሲጓዝ የተለያየ ዓለማትን ሲያይ በተለይ ደግሞ ወደ አንድ አስፈሪ ዓለም ውስጥ ገባ ይላል። እንደውም ግዕዙን ላንብብላችሁ፣ ወደ አማርኛ ተረጉማለሁ። ወእምድኅረዝ ካዕበ ሰምዐ እስክንድር ንጉሥ ከመሃለው ሰበዳት ወቃግስታት ትውልደ አጋንንት ወሰማንድሊስ ለመንፈቀ ገጾሙ ከመከልብ ወመንፈቆሙ ዘነባ አንበሳ ወመንፈቆሙ ክንፈ ንስር ወቦለ ይመስሉ ድበ ወከዋሄላ ይላል። ወደ አማርኛ ስንመልሰው እስክንድር የአጋንንት የሰማንድሊስ ትውልድ የሆኑ ሰበዳት ቃግስታት የሚባሉ ዘሮ እንደ ኤሊያንስ ያሉ ባዕድ ፍጡራን እንዳሉ ሰማ ይላል። እና ፊልም ላይ የምታዩትን ነገር ነው እዛ ላይ የጻፈው። ግማሹ ፊታቸው እንደ ውሻ የሆነ ይላል፣ ግማሾቻቸው የአንበሳ ጅራት የሚመስሉ፣ ግማሾቻቸው ደግሞ የንስር ክንፍ የሆነ ድብና የዱር ድመት የሚመስሉ አሉ ይላል። እና ያ የጨለማው ምድር እስክንድር ገባ እና በጣም አስፈሪ ነበረ። በጣም ጨለማ ነበረ። ሲመለከታቸው ግዕዙን ላቁመውና አማርኛውን ብቻ ልተርጎምላችሁ፣ ቀጥታ ላንብበው አማርኛው። እነዚህም ፍጡራን ሲመለከታቸው አንዲት ሰዓት እንኳን ከመብል ረፍት የላቸውም። የሥጋ ወገን የሆነውን ያገኙትን ሁሉ ይበላሉ፣ ምንም አይሰሩም ይላል። ምንም የሚንቁት የለም።
12 አይነት መልክ አላቸው ይላል። በጣም ከባድ ነው። እንግዲህ አሁን በሃሊውድ የሚሰሩ ፊልሞችን ስታዩ እነዚህን ገጸ ባህሪዎች ቀጥታ ወደ ፊልም አምጥተው በጣም በብዙ ሚሊዮንና ቢሊዮን ዶላር ነው የሚያፍሱበት። ግን ዶክመንቶቹ እኛ ጋር አሉ። ምን ያህል እንዳልሰራን ምን ያህል እንደተኛን በእውነት የሚያሳይ ነው። እና 12 አይነት መልክ አላቸው ይላል። ግማሹ ሳርና ገለባን የሚቅሙበት የአንበሳ አፍ አላቸው፣ የላም ፊት ያላቸው አሉ ይላል። አራዊትን የሚመስሉ ስጋ የሚበሉ አሉ ይላል። አንዳንዶቹ ደግሞ የአውሬና የእፉኝት ራስ የሚመስሉ አመድ የሚልሱትን ተመለከተ። የባህር ወፍና አዞ የሚመስሉ ውሃንና ደምን የሚጠጡትን ተመለከተ። እንደገና ደግሞ የአውራሪስ ፊት የሚመስሉትን ተመለከተ። በጣም ከማስደንገጣቸው የተነሳ እሳቱን እንደ ውሃ ይጠጡ ነበር ይላል። በጣም የሚገርም ነውና እሳቱን እንደ ውሃ ይጠጣሉ፣ ብረቱን እንደ እንጀራ ያላመጣሉና እስክንድር ባያቸው ጊዜ በጣም ክፉኛ ነው የደነገጠው ይላል። እንግዲህ ከደነገጠ በኋላ ስላየው ነገር በስፋት እስክንድር ስለዛ ዓለም ይጽፋል። ግን ከዛ በፊት ግን የት ነው የተደበቁት፣ የት ነው የሚኖሩት የሚለውን በትንሹ መጥቀስ እፈልጋለሁ። በተለይ የሕዝቅኤልን መጽሐፍ የምታነቡ ሰዎች ካላችሁ ጎግና ማጎግ ብሎ ይጠቅሳቸዋል። እና ጎግና ማጎግ ያላቸው እነዚህ ኤሊያንስ ናቸው። በመጨረሻው ዘመን መጥተው ይፋለማሉ ማለት ነው። በተለይ በኢትዮጵያ መተርጉማን ዮሐንስ ራእይን ሲተረጉሙ በተለይ ሐሳዊ መሲህ ወይም አንቲክራይስት እኔ ክርስቶስ ነኝ ብሎ የሚለው ሐሰተኛው ሲመጣ እነዚህ ከታሰሩበት ወይም ከተቆለፉበት ዓለም ወደ ምድር መጥተው ምድር ላይ የሚገለጹበትና እጅግ ምድራችን አይታ በማታውቀው መልኩ ውጥረት ውስጥ የምትገባበት ጊዜና ወቅት አለ። መቼ ነው ያ ወቅት? እኛ ልናውቅ አንችልም። እና ሁሉንም ይላል በየመልካቸው፣ በየአይነታቸው፣ በየአርያቸው የሰወራቸው እግዚአብሔር በስጋና በነፍስ ያለው በምድር ውስጥ ያለው ሁሉ ያሳልቅ ዘንድ እስከሚያወጣቸው ድረስ ሰወራቸው ይላል። እና እነዚህን ፍጥረታት እግዚአብሔር ሰወራቸው ነው የሚለው። የት ቦታ ነው ያሉት? ምን ቦታ ነው ያሉት? ራሱን የቻለ አንድ ምርምር ይፈልጋል ማለት ነው። ዛሬ በርካታ ነገሮች፣ በርካታ አገራት የተለያየ ምርምር የሚሰሩት እነዚህ የት ቦታ እንዳሉ ለማወቅ የሚደረግ ጥረት ነው። ፊልሙንም ሁላችሁም ስለምታውቁት ነው። እና እነዚህ ፍጡራን ይላል እስክንድር ሲያያቸው፣ ይሄ እንግዲህ በኢትዮጵያ የብራና መጻሕፍት ላይ ያለ ነው። እሳትም ሆነ ብረትን የሚፈሩት ምንም የለም ይላል። በምድርም በተራራም በጉድጓድ ስር ምንም ተደብቆ የሚያመልጣቸው የለም ይላል። ይሄ በተመሳሳይ መልኩ ኢዩኤልም በምዕራፍ 2 ላይ የጠቀሰው ነው። እና ምን ይላል ቃል በቃል እስክንድር እነዚህ ከወጡ ሰው አይተርፍምና ብሎ ስለ ሰው ልጆች ጸለየ ይላል። በጣም እሱን ፈርቷል። እና ያለ ጊዜው ወጥተው ሕዝቡንም እንዳያጠፉ ወደ እግዚአብሔር መለመን ጀመረ ይላል። እና የት አካባቢ ነው ያሉት ለሚለው እስክንድር ፍንጭ ይሰጣል፣ ምናልባት ለሚመረምር ካለ ማለቴ ነው። እና የሀገራቸውን ጥንካሬ ይላል አጥሩ እስከ ጨለማዋ ምድር ድረስ አለት እንደሆነ ባየ ጊዜ ሰራዊትን በየሀገራቸው አዘዘ ይላል። እንግዲህ የጨለማው ምድር የተባለው የት ቦታ ነው? ይህ እንግዲህ ለአጥኞች ክፍት ይሁን። በጣም መርምሩ። በጣም ብዙ ጊዜ እንደዚህ አይነት ምርምሮች ኦፕን ማይንድድ ይፈልጋሉ። አንዳንዱ እሱ ብቻ የሚያውቀው ነገር ዕውቀት የሚመስለው ሰው አለ እና አይምሮውን አያሰፋም። እና 22 ክንድ የምትሆን አንዲት መውጫ አለች ይላል ወደ እነሱ ዓለም መግቢያ። እና ሀገራቸውን ሲጎበኘው ይላል ሰውነትን እጅግ ሊያሳምም የሚችል ገደላማ፣ ሰንከልካላ፣ ድቅድቅ ጨለማ፣ በረዶ፣ ጭጋግ፣ ብርድ ያለበት ዓለም ነው ይላል። በጣም አስፈሪ ዓለም እንደሆነ ነው እስክንድር የሚጽፈው። እና ሀገራቸውን ማየት በጣም ያሳምማል ይላል። ራሱ ዓለሙ ይከብዳል በጣም ከምኖርበት የመሬት ፕላኔት ሲስተም ከበድ ያለ ነው። እና የቃሎቻቸውንም ድምፅ መስማት ከባድ ነው ይላል። ድምፁ ራሱ በጣም ይከብዳል ነው የሚለው። እና በጣም የሚገርም ነገር ነው ነገራችሁ ከዚህ በኋላ። እና መልካቸውንም ሀገራቸውን ማየት አግባብ አይደለም ይላል። ምክንያቱም ፊትን ያጠቁራል፣ ራስን ያሳምማልና አጋንንታዊ ስራ ያላቸው በመሆኑ ምንም የሚፈሩት የለም ብሎ ነው እስክንድር ስላየው ነገር እንግዲህ የሚጽፈው። ይህ ደግሞ በዜና እስክንድር የግዕዝ መጽሐፍ ላይ ተጽፎ ይገኛል። ታዲያ እነዚህ ፍጡራን ምን ይፈራሉ የሚል ነው እስክንድር የጻፈው። እንግዲህ ምን ይፈራሉ ሲል የሚያስፈራቸውን ነገር እግዚአብሔር እንዴት እንደገለጠለት ይጽፋል እዛ ላይ። የሚደንቃችሁ ብዙዎች ይሄንን እንኳን ሰምተው ወደ ፊልም ለውጠው
ብዙ ሚሊዮኖች ቢሊዮን ዶላር የሚያፍሱበት ዘመን ላይ እኛ ገና ተኝተናል ማለት ነው። እግዚአብሔር በቸርነቱ ብዛት በልባቸው ውስጥ የመለከት፣ የከበሮ፣ የመሰንቆ፣ የእንቢልታ፣ የእንዚራ ድምፅ መስማትን ፍርሃት እንዲያደርባቸው አደረገ ይላል። እስክንድር ወደ እነዚህ ዓለም ሲገባ ያሳያል። ፊታቸውን ተመልከቱት ምን ያህል አስፈሪ እንደሆኑ። ሰበዳት ያላቸው ምን አይነት የሙዚቃ መሳሪያ እንደተከለ እዚህ ላይ በደንብ አስተውሉት። ከበሮ ታያላችሁ፣ መለከት ታያላችሁ፣ ወደ በገና ነገር ታያላችሁ። ዳሩ ተቆልፏል፣ የምታዩት ነው፣ ተቆልፏል። እንግዲህ እነዚህን ፍጡራን ነው በስዕል ጭምር አባቶቻችን ያስቀመጡልን። ይሄ በጣም የሚገርም ነው። አባቶቻችን ኢቭን ሮቦት ስለው ነበረ። እነዚህን ተመልከቷቸው። ይሄ ስዕል ብራና ላይ ያለ ስዕል ነው እንዳለን የወሰድነው። እነዚህ በራሳቸው የሚያጨበጭቡ ሙዚቃ ድምፅ የሚያሰሙትን እንዳደረገባቸው እነዚህ የሚፈሩትን የሙዚቃ መሳሪያዎችን ዙሪያውን እንዳደረገ እስክንድር ይጽፋል። ማርስ አታክ የሚለውን ፊልም ሁላችሁ ካያችሁ ከሌላ ዓለም ከመጡ በኋላ በቃ ምድርን ሲያጠፏት በደንብ ይታያል። ካጠፉ በኋላ ኢቭን ኒኩለር ተተኩሶባቸው ኒኩለሩን ሲያከሽፉት ይታያል። በመጨረሻ ግን በሚገርም መልኩ አንዲት የአያት ገጸ ባህሪ የያዘች ሴት እሷን ሊያጠቁ ሲመጡ ሳታውቀው የጥንት ሙዚቃ ስትከፍት ጭንቅላታቸው መፈንዳት ይጀምራል። በዛ ምክንያት በአጠቃላይ በመላ ሀገር ያ ሙዚቃ ሲከፈት እነዚህ ፍጡራን ጭንቅላታቸው እየፈነዳ ሲያልቁ ሁላችሁ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ማርስ አታክ ይባላል። ይገርማል። እንግዲህ እስክንድር መጽሐፍ ላይ ያለውን ወደ ፊልም ተለውጦ የፊልሙ ዓለም ምን ያህል ጥቅም እንዳገኘ ተመልከቱ። እኛ ግን ያው እኛው ጋር ታሪኩ ኖሮ በጣም ጥሩ እንቅልፍ ላይ ስላለን የራሳችንም ታሪክም እንድንንቅ ለብዙ ዘመን ስለተደረገ ያው የሚሆነው ነገር ሆኗል እና ምናልባት ይህን እንድታስቡ ያስፈልጋል ብዬ አስባለሁ። መቼ ይመጣሉ ወደሚለው እንግባ። መቼ ነው የሚመጡት እነዚህ ሲባል እንግዲህ በመጨረሻው ዓለም ፍጻሜ ጊዜ ይመጣሉ ነው እዛ ላይ የሚለው። በተለይ ነገስታቶቻቸው ጎግና ማጎግ የሚባሉ ናቸው ነገስታቱ ይላልና ይሄ የጎግና ማጎግ በመጽሐፍ ቅዱስም ላይ በብዛት ተጽፏል። በተለይ የመጨረሻው ዓለም ፍልሚያ የጎግና የማጎግ ፍልሚያ ነው ይላል። በዮሐንስ ራእይ ላይም በምዕራፍ 9 ባካቸው አንቡት። ጭንቅላታቸው ጅራታቸው የእባብ የሚመስል ራሳቸው የፈረስ የሚመስል እንዲህ አይነት ነገሮች ተጽፈው እናያለንና በእርግጠኛነት እዛ ላይ ነውና እነዚህ የሚመጡበት ጊዜ በተለይ አሁን ምንድነው የሚለው እነዚህን የሙዚቃ መሳሪያዎች እንደሚፈሩ ስላወቀ ከዛ ዘጋው ነው የሚለው በሩን ዘጋው። በምን በሙዚቃና ድምፁን ሲሰሙ ሲሸሹ ይኖራሉ ነው ይሸሻሉ። እንምጣ ሲሉ ያን ድምፅ ሲሰሙ እንደገና ይመለሳሉ። በመጨረሻ ግን በአምስተኛው መንፈቅ መልአክ ሰብሮ አስወጥቶ ወደ ምድር ይሰዳቸዋል ነው እንግዲህ የዮሐንስ ራእይ መተርጉማን ሊቃውንት ወደ ምድር ይመጣሉና ከሐሳዊ መሲህ ጋር የመጨረሻውን ፍልሚያ ያደርጋሉ ብሎ ነው እንግዲህ መጽሐፉ የሚዘጋው ማለት ነው። ስለዚህ ለእኔና ለእናንተ ትንሽ ከባድ ቢሆንም ባህር ማዶ ላሉት ግን በተለይ ዱምስዴ የመጨረሻው ጊዜ ፍልሚያን ሁሉም ሳይንቲፊክ ፊክሽን ይሄን ነው እያሳዩ ያሉት፣ በተለይ ፊልም የምትከታተሉ ማለቴ ነው። ሌላው ሁለተኛው በስዕል ደረጃ የሚገኝ ነው። ቅዱስ ገላውዲዮስን ስዕል ብዙዎቻችሁ አይታችሁት ከሆነ አላውቅም። በተለይ በትላልቅ አድባራትና ገዳማት ስዕሉ ተስሎ ይታያል። እነዚህን ኤልያኖችን ገላውዲዮስ ሲወጋቸው የኢትዮጵያ ስዕል ሰሜን አሜሪካ ይገኛልና በጣም ደንቆኛል። 800 የኢትዮጵያ መጻሕፍት ነው እንግዲህ ዋሽንግተን ዲሲ የሚገኘው ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ያለው። ስለ እነዚህ መጻሕፍት ወደፊት ራሱን ችዬ አንድ ርዕስ ነግራቸዋለሁ። 400ዎቹ ስክሮል ናቸው፣ ጥቅሎች ናቸው፣ እንደዚህ የሚጠቀለሉ በተለይ የሕክምና ናቸው። 400 ግን ብራና ነው። ከዛ ውስጥ ደግሞ በጣም በሚገርም መልኩ እነዚህን ኤልያኖችን ገላውዲዮስ ሲወጋቸው ያሳያልና አሁን ቅዱስ ገላውዲዮስ ፈረሱ ላይ ተቀምጧል። ከታች ያሉትን እስቲ ተመልከቱት። እንደ ፈረስ አይነት እግር ያለው ይመስላል። አንገቱ ደግሞ የአንበሳ ይመስላል። ጅራቱ ላይ ደግሞ ጭራው ደግሞ የእባብ ይመስላል። ቀስት ይዟል። ቅዱስ ገላውዲዮስ ሲወጋው ይታያል።
የምታዩት ምንድነው ምን ያህል ቀደምት ኢትዮጵያውያን በስዕል ጭምር እንዳስቀመጡት የሚያሳይ ነው። በተለይ ቅዱስ ገላውዴዎስ ቤተክርስቲያን ብትሄዱ በግድግዳ ሁሉ በዚህ ያሸበረቀ ነውና ቀደምት ኢትዮጵያውያን በጽሁፍ ብቻ ሳይሆን በስዕል ጭምር እነዚህን ካለ ፍጥረት ይሏቸዋል ወይም ሰበዳት ይሏቸዋል። ዓለሙ ኤሊያንስ የሚመስለው ማለት ነውና እነዚህን እንግዲህ ቀደምት ኢትዮጵያውያን በስዕል አስቀምጠዋል፣ በብራና ጽፈዋል። በጣም ክብር እንሰጣቸዋለን የሚል ምልከታ